አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር እንዲህ ተቀማምጠው እያወጉ እያለ አንድ ያረጀና የደከመ ግመል ይመጣና በጆሮአቸው ያንኮሻኩሽላቸዋል። ከዛ ሰሃቦች ምንድነው ዛሬ ደግሞ ምን ተፈጠረ ብለው በጣም ተገርመው ያሉ። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም የዚህ ግመል ባለቤት ማን ነው ጥሩልኝ ተጠራና ሲመጣ አንተ ነህ የዚህ ግመል ባለቤት? አዎ አላቸው። ምን ነው ያ ረሱላህ እኔ ነኝ የዚህ ባለቤት። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም አላ ተተቂላህ ፊ ሃዘል ጀመል፣ በዚህ ግመል ጉዳይ እንደው አንተ አላህን አትፈራም? ይህ ግመል እኮ አሁን የአንተን ጉዳይ ለአላህ ስሞታ ማቅረብ ጀምሯል። ምክንያቱም ወጣት እያለ ተጠቀምክበት፣ እስኪ በቃህ ድረስ አገለገለ። አሁን ካረጀ በኋላ ምን አለ በታሳጥፎ። ሱብሃን ረህመታቸውን ተመልከቱ። ግመሎች እንኳን ያውቁ ነበር ለዓለማት ዝነት ተደርገው እንደተላሉ። ከዚያም በስንት ትሸጥልኛለህ ይህንን ግመል ሲሉት በ40 ዲርሃም እሸጥልዎታለሁ አላቸው። ገዙት ረሱላችን ሰለላሁ ዐለይሂ ወሰለም። ከዛ ለግመሉ ምን አሉት? ኢዝሀብ ከማ ተሻ ወረዓ ከማ ተሻ ወላ ተሕዘን ዐላ ማ መዳ፣ ወደ ፈለክበት ሂድ፣ የፈለከውን ብላ፣ እስከዛሬ ድረስ ላለፈው ነገር አትዘን፣ በቃ ይቅር በለዋል። ሱብሃን። ከዚያም ግመሉ ድጋሚ ዝቅ ብሎ ወደ እሳቸው ጆሮ የሆነ ንግግር ማሰማት ጀመረ። ሰሃቦች እንግዲህ ንግግሩ አይገባቸውም ነበር። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም አሚን አሚን አሉ። 3 ጊዜ ካሉ በኋላ በአራተኛው አለቀሱ። በጣም ሰሃቦች ግራ ገባቸውና ያ ረሱላህ 3 ጊዜ አሚን ብለው አራተኛው ላይ ሲያለቅሱ እኮ አየናችሁ፣ ምን ነው ሲሏቸው ይህ ግመል እኮ ዱዓ አደረገልኝ። ምን ብሎ? ጀዛከላሁ ያ ነቢየል ቁርአኒ ዐኒ ወዐኒል ሙስሊሚን ኸይራ፣ አንተ የቁርአን ነቢይ ሆይ ለኔና ለሙስሊሞች ለዋልከው ውለታ አላህ ኸይር ጀዛህን ይክፈልህ ሲለኝ አሚን አልኩት። በሁለተኛው ደግሞ ሰተረላሁ ኡመተከ ከማ ሰተርተን የልየውም፣ ዛሬ እኔን ከቅጣት እንደጠበቅከኝ ኡመቴን ከቅጣት ይጠብቅልሃል አሚን አልኩኝ። በሶስተኛው ደግሞ ድጋሚ ዱዓ አደረገልኝ። አንቀዘላሁ ኡመተከ ሚን ኺዝይ ዱንያ ወዐዛቢል አኺራ፣ እንደው ያንተን ኡመቶች ከዱንያ ውርደትና ከአኺራ ቅጣት አላህ ይጠብቃቸው ሲለኝ አሚን አልኩኝ። በአራተኛው ግን አልቻልኩም፣ አስለቅስኝ። ምንድነው ያ ረሱላህ ሰለላሁ ዐለይሂ ወሰለም ዱዓ ያደረገሉት እርሱን ሊያስለቅሱት የቻለው ምንድነው ሲሏቸው ወላ ጀዐለላሁ በእሰሁም በይነሁም፣ የኡመቶችህን ጉዳይ ችግራቸውን እርስ በርሳቸው አያድርግባቸው፣ በመካከላቸው አያድርግባቸው ሲል አለቀስኩኝ ያሉ። ምክንያቱም እኔ አውቃለሁ የኡመቴ ጉዳይ የኡመቴ ችግር የሚሆነው መካከላቸው እንደሆነ አውቃለሁ። ሱብሃን። በቃ ጭንቀታቸው ሁሉ ለልጃቸው አልነበረም፣ ስለ ፋጢማ አልነበረም፣ ስለ ባለቤታቸው ስለ ኸዲጃ አልነበረም፣ ስለ እናታቸው ደግሞ ስላጠበቻቸው ስለ ሐሊማ አልነበረም፣ ስለ አሚናም አልነበረም። ሁሌ ጭንቀታቸው ኡመቴ ነበር። ታዲያ ለዚህ ነብይ 10 ጊዜ ሰለዋት ብናወርድባቸው ይበዛባቸዋል ብላችሁ ታስባላችሁ? አላሁመ ሰሊ ወሰሊም ወባሪክ ዐለይሂ